አሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወገኖቼ ክርስቲያን ወገኖች ያለ ሰላምና እዝነት በእናንተ ላይ ይሁን። ቤተሰቦቼ ያው ላይክ እና ኮመንት በመጻፍ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድትተባበሩኝ ጠይቃቸዋለሁ በትህትና። እና ይህንን የምታዩት ወደ ኢትዮጵያ እየገባሁኝ አይሮፕላን ውስጥ ሆኜ አዲስ አበባ ላይ ደርሰን እና አየር ላይ ይሄ የምታዩት አሁን ባህር ላይ ልክ ማነው በረዶ የሚመስለው እና እንትን ነው ጉም ነው። ጉሙ እንደዚህ እንትን ብሎ ልክ ጥጥ ነው የሚመስለው። አሁን እዚህ በቀረጻ ላይ ነው እንጂ እንዲህ ደግሞ በአካል ስታዩ በጣም ነው የሚያምረው። ልክ ጥጥ ይመስላል ሲያምር። እና ወደ አዲስ አበባ እየገባን ነው፣ ደርሰናል። ያው ባለፈው መጀመሪያ የለቀኩት ገና እንትን ላይ አቡዳቢ ላይ ሆኜ ስንወጣ ነው። የአቡዳቢ እንትን ነው አየር ላይ ሆኜ የቀረጽኩት። በአሁኑ ደግሞ ያው ወደ አዲስ አበባ እየገባን ነው እና ያው ገና ከሰማይ ላይ ሆነን ነው ማለት ነው። ወደ መሬቱ አልተቃረብንም እና ይህንን ይመስላል። ከጉም ውስጥ ሆነን እንደማለት ነው እና በጣም ነው የሚያምረው በእውነት። እና ምን ልምላችሁ ነው? አዎ በዓለም ያላችሁ ሁሉ ኢትዮጵያን ለማየት ወደ ኢትዮጵያ ለመግባት የምትጓጉ ሁሉ ኢትዮጵያ ለመግባት ያብቃችሁ። ሀገራችሁ ላይ ሆናችሁ ለመኖር ዓለም ሀገራችሁን አይታችሁ ለመሄድ ያሰባችሁት ሀሳባችሁን ፈጣሪ ይሙላላችሁ፣ ያሰባችሁትን ያሳካላችሁ። እውነት ይኸውን ደግሞ አያምሩም? ወይኔ በእውነት ሲያምር እኔ በጣም ነው ያማረኝ። እና ለማንኛውም እናንተም ሀገራችሁ ለመግባት ያብቃችሁ። በእውነት ፈጣሪ እሱ የማያደርገው ነገር ወይ አልገባም እያላችሁ በጭንቀት ያላችሁ ፈጣሪያችሁን በመለመን ልትገቡ ትችላላችሁ። ተስፋ እንዳትቆርጡ። ተስፋ በፈጣሪ ነውና ያለው። ተስፋችሁ በፈጣሪ ላይ አድርጋችሁ ጸሎት እየጸለያችሁ በጸሎት ትገባላችሁ። ሀገራችን ሰላም ያድርገን። ከሁሉም በላይ ደግሞ ሀገራችን ሰላም ያድርገው። ሀገራችን ሰላም ስትሆን ያው ሁሉም ነገር እንትን የሚለው ሰው ሀገር ወጥቶ ከመንከራተት ከመሰደድ አብቅቶን ለሀገራችን ላይ ራሳችን ወደ እኛ ሀገር ተሰደው እኛ አሰር የምንሆንበት ወቅቱ ጊዜ ያደርግልን። ለኛው ራሳችን የምናስተዳድርበት ነበረን እኮ ሀገር ለስደትም የሚሆን አልነበረም። ግን አውቀን የምንሰራበት ያድርገን። ተባብረን ለሀገራችን ያብቃን። ከሰው ሀገር ያውጣን። ስደት ይበቃል ብሎ ፈጣሪ ይኸው ሀገራችሁ የሰጠኋችሁ ለም ሀገር አላችሁ። ለም ሀገር ላይ ሰርታችሁ ለሌላው የምትረዱ እናንተ ከእርዳታ ወጥታችሁ ከስደት ወጥታችሁ ለሀገራችሁ ያብቃችሁ ብሎ ፈጣሪ እሱ ከላይ የሚመጣ ትእዛዝ ያድርግልን። ኢትዮጵያ ሀገራችን ለምናትና እና ከስደት ያውጣን። ስደት ገንዘቡን በረከት ያድርግልንና እዛው ረድኤት ያድርግና ሰላምን፣ ፍቅር፣ አንድነትን አድርጎ ራስ ወዳድነትን አውጥቶ እኔ ሳይሆን ለእኛ እኛ ተባብለን የምንኖር አንቺ ምን አለሽ አንተ ምን አለህ እኛ እንርዳ የምንል እንጂ የምንረዳ አድርገን ነው የምለው። ለሁሉም ነገር ግን ፈጣሪ እሱ ልቦና ሰጥቶ ልቦናችን አሳምሮ አስተካክሎልን ውስጣችንን ያለ አጽድቶልን በመልካም ለሀገራችን ያብቃን። ስደት መከራ በቃችሁ ይበለን። ስደት የሚባለው ነገር በጣም አስከፊ፣ በጣም በእውነት ስደትን አይተን እኮ ሀገራችን ገብተን ሁሉንም ለሰላም ዘብ የምንቆም ነበር መሆን የነበረብን። ምቀኝነት የሚባለውን ነገር ከልቦናችን አውጥተን ፍቅርን፣ ሰላምን፣ አንድነትን ህይወታችን የምናስተካክልበትን እንደዛ ያድርግልን ጌታዬ። እኔ ብቻ ምን እላለሁኝ ግን
ተመስገን በስንት ዓመቴ ለሀገሬ በቃሁኝ። ተመስገን ኢትዮጵያን አስረገጠኝ። ግን አሁንም አለ የሚስተካከል። ኢትዮጵያን ሰላም ያርጋት። ሀገሬን እወዳታለሁኝ። ግን ይሁን ሁሉም ነገር እሱ ያስተካክለዋል። ሀገሬ ኢትዮጵያ የሰላም ሀገር ትባላለች። እውነትም የሰላም ግን ልጆቿ በስደት እየተንከራተቱ ከስደት አውጥቶ ለራሳችን ያብቃን። ለማንኛውም አመሰግናለሁኝ። እሺ ለማንኛውም እንግዲህ በድጋሚ ሰብስክራይብ በማድረግ እና ላይክ ኮመንት በመጻፍ ተባበሩኝ። አስተያየታችሁ አይለይም። ምን ይመስላል? የእናንተስ ሀሳብ ምንድነው? ለሀገራችሁ ለመግባት እና በኮመንት ላይ አስቀምጡልኝ። እና በጣም ነው የማመሰግነው ስለተከታተላችሁኝ። እና እኔም የምለው ዛሬም ነገም ጸሎቴ ለሀገራችሁ ያብቃችሁ፣ በጭንቀት ያላችሁ ማለት ነው። በጣም አመሰግናለሁ ስለተከታተላችሁም። ሁሉም ነገር ከእናንተ ይሁን። ደህና ሁኑልኝ። አመሰግናለሁ።